ፋሽን መልበስና ሜካፕ መቀባት ራስን መጠበቅ አይደለም። ሴት ልጅ በታዳጊነት ጊዜዋ ራሷን መጠበቅ፣ ንጹህ መሆን እንዲሁም በራስ መተማመንን ማወቅና መልመድ መቻል አለባት። ምክንያቱም የሴት ልጅ ማንነት መገንባት የሚጀምረው በታዳጊነት እድሜዋ ስለሆነ ነው። ሰላም፣ ዛሬ የታዳጊ ሴቶችን የራስ አጠባበቅ እንዲሁም በራስ መተማመንን የሚያጎናጽፉ ቀላል የየቀን ልምዶችን የምናይ ይሆናል። አንደኛ፣ ፊትሽን በትክክል አጽጂ። ብዙ ታዳጊ ሴቶች ፊታቸውን በማንኛውም ሳሙና ያጥባሉ። ይህ ግን በሁሉም ሰው ላይ ተስማሚ አይሆንም። የፊት ቆዳ ከሰውነት ቆዳ ይልቅ ስስ ስለሆነ ለስላሳ የፊት መታጠቢያዎችን መጠቀም ይመከራል። ጠዋት ከእንቅልፍሽ ስትነሺ እና ማታ ከመተኛትሽ በፊት ፊትሽን መታጠብ ልምድ አድርጊ። ይህ በቀን ውስጥ የተሰበሰበውን አቧራ፣ ዘይት እና ቆሻሻ ያስወግዳል። ነገር ግን ፊትሽን በቀን ብዙ ጊዜ አትታጠቢ፣ ምክንያቱም ቆዳሽን ሊያደርቅ ይችላል። ሁለተኛ፣ በየቀኑ ውሃ ጠጪ። ውሃ ለቆዳሽና ለጤናሽ በጣም አስፈላጊ ነው። ብዙ ጊዜ የደረቀ ቆዳ፣ የደረቀ ከንፈር እና የደከመ ፊት ከበቂ ውሃ ለመጠጣት ጋር ሊያያዝ ይችላል። በቀን ከ6 እስከ 8 ብርጭቆ ውሃ ለመጠጣት ሞክሪ። ውሃ ሰውነትሽ እንዲሰራ፣ ቆዳሽም የበለጠ እንዲያበራ ይረዳል። ሶስተኛ፣ በቂ እንቅልፍ ተኚ። ብዙ ታዳጊ ሴቶች ሌሊት እስከ ረፋድ ድረስ ስልክ ይጠቀማሉ። ይህ ለቆዳሽም ሆነ ለጤናሽ ጥሩ አይደለም። በየሌሊቱ ከ7 እስከ 8 ሰዓት መተኛት ቆዳሽ እንዲታደስ ይረዳሻል። እንቅልፍ ሲያንስ የአይን ስር ጥቁር ክቦች ሊታዩ ይችላሉ። ይህም ፊትሽን የደከመ ሊያስመስልብሽ ይችላል። አራተኛ፣ ፀጉርሽን ተንከባከቢ። ፀጉር የውበት ትልቅ ክፍል ነው፣ ስለዚህ ለእሱ ትኩረት መስጠት አስፈላጊ ነው። የፀጉርሽን አይነት የሚስማማ ሻምፖ ተጠቀሚ። ከሻምፖ በኋላ ኮንዲሽነር መጠቀም ፀጉርሽን ለስላሳ ያደርገዋል። በሳምንት 1 ወይም 2 ጊዜ የፀጉር ዘይት ማድረግ የፀጉር መሰባበርን ለመቀነስና ጤናማ እድገትን ለማገዝ ይረዳል። አምስተኛ፣ ከንፈርሽን ተንከባከቢ። ከንፈር የፊታችን በጣም ስስ ክፍል ነው። በቂ እርጥበት ካላገኘ ይደርቃል፣ ይሰነጣጠቃል እና ህመምም ሊሰማሽ ይችላል። በየቀኑ ሊፕ ባልም ወይም ቫዝሊን በመጠቀም ከንፈርሽን እርጥበት ስጪው። ከንፈርሽን በምላስሽ ደጋግመሽ አትላሽው። ይህ ከንፈርሽን የበለጠ ሊያደርቅብሽ ይችላል። ስድስተኛ፣ ጥሩ የአፍ ንጽህና ይኑርሽ። ውበት በቆዳ ብቻ አይለካም። ንጹህ ጥርስ እና ጥሩ ትንፋሽ በጣም አስፈላጊ ናቸው። በቀን 2 ጊዜ ጥርስሽን ቦርሺ። ከተቻለም የጥርስ ክር ወይም ዴንታል ፍሎስ ተጠቀሚ። ጣፋጭ ነገሮችን ከበላሽ በኋላ ውሃ መጠጣት ወይም አፍሽን መታጠብ ጥርስሽን ከጉዳት ይጠብቃል። ፈገግታሽ ቆንጆ ከሆነ ማንኛውም ሜካፕ የማይሰጠውን ውበት ይሰጥሻል። ሰባተኛ፣ ጥፍርሽን ንጹህና ጤናማ አድርጊ። ረጅም ጥፍር መኖሩ ብቻ ውበት አይደለም። ንጹህ፣ በደንብ የተቆረጠ ጥፍር ይበልጥ ቆንጆ ይመስላል። ጥፍርሽን በጥርስሽ አትንከሺ፣ ይህ ጀርሞቹን ወደ አፍሽ ሊያስገባ ይችላል። ከእጅ መታጠብ በኋላ ትንሽ እርጥበት የሚሰጥ ክሬም ወይም ቫዝሊን መቀባት እጆችሽንና ጥፍሮችሽን ጤናማ ያደርጋል። ስምንተኛ፣ ንጹህ ልብስ ልበሺ። ቆንጆ ለመምሰል ውድ ልብስ አያስፈልግሽም። ንጹህ፣ የተስተካከለ እና የሚመጥንሽን ልብስ መልበስ በቂ ነው። በየቀኑ የውስጥ ልብስሽን ቀይሪ። ላብ የሚይዙ ልብሶችን ከለበሽ በኋላ ታጠቢ። ጫማሽንም ንጹህ አድርጊ፣ ምክንያቱም የእግር ንጽህናም የራስ አጠባበቅ አንዱ አካል ነው። ሁል ጊዜ ውድ ልብስ ሳይሆን ንጹህና የሚሆንሽን ልብስ መልበስ ለራስሽ መተማመንን ይሰጥሻል። ዘጠነኛ፣ ሰውነትሽን ንጹህ አድርጊ። እውነተኛ ውበት ከንጽህና ይጀምራል። በየቀኑ መታጠብ ለቆዳሽ ጤና ብቻ ሳይሆን ለራስሽ የመተማመን ስሜትም ይሰጥሻል። በተለይ በሞቃታማ ቀናት ወይም ከስፖርት በኋላ ላብ በሰውነትሽ ላይ እንዳይቆይ ገላሽን መታጠብ አስፈላጊ ነው። ከታጠብሽ በኋላ ሰውነትሽን በንጹህ ፎጣ በደንብ አድርቂ። ከዚያም ቦዲ ሎሽን ወይም ቫዝሊን ተጠቀሚ። ይህ ቆዳሽ እንዳይደርቅ ይረዳሻል፣ ለስላሳና ጤናማ እንዲሆንም ያደርገዋል። እንዲሁም ዲዮድራንት መጠቀም የሰውነት ሽታን ለመቀነስ ይረዳል። ይህ በትምህርት ቤት ወይም በማንኛውም ቦታ በራስሽ እንድትተማመኝ ያግዝሻል። 10ኛ፣ ስፖርት ስሪ። ስፖርት ለሰውነትሽ ቅርጽ ብቻ አይጠቅምም፣ ለቆዳሽ፣ ለአእምሮሽ እና ለጤናሽም ጠቃሚ ነው። በየቀኑ 20 ወይም 30 ደቂቃ መራመድ፣ መዝለል፣ መሮጥ ወይም ቀላል የቤት ስፖርት ማድረግ የደም ዝውውርን ያሻሽላል። ይህ ቆዳሽን
በተፈጥሮ እንዲያበራ ያደርገዋል፣ ጉልበትሽንም ይጨምራል። 11ኛ ራስሽን ከሌሎች ጋር አታወዳድሪ። ይህ ምናልባት ከሁሉም በላይ አስፈላጊ ምክር ነው። በማህበራዊ ሚዲያ የምታያቸው ፎቶዎች ብዙውን ጊዜ ፊልተር፣ ኤዲት እና ጥሩ ብርሃን የተጠቀመባቸው ናቸው። ራስሽን ከሌሎች ጋር ከማወዳደር ይልቅ ከትናንትናዋ ራስሽ ጋር አወዳድሪ። የራስ አጠባበቅ ዓላማው ሌላ ሰው መምሰል አይደለም፣ የተሻለች፣ ጤናማ እና በራሷ የምትተማመን ሰው መሆን ነው። 12ኛ ለራስሽ ጊዜ ስጪ። በየቀኑ ቢያንስ 15 ደቂቃ ለራስሽ ብቻ አሳልፊ። በዚህ ጊዜ መጽሐፍ ማንበብ፣ ፀጉርሽን መንከባከብ፣ የፊት ማስክ ማድረግ ወይም የምትወጂውን ነገር ማድረግ ትችያለሽ። የራስ አጠባበቅ ማለት ቆንጆ መሆን ብቻ ሳይሆን ራስሽን ማክበርም ነው። እነዚህ ሁሉ የታዳጊ ሴቶች የራስ አጠባበቅ ሚስጥሮች ነበሩ። ሁልጊዜም ማስታወስ ያለብሽ ነገር ማንም ሰው ፍጹም አይደለም። ሁላችንም የራሳችን ውበት አለን። አስታውሺ፣ ውበት ማለት ሌላ ሰው መምሰል አይደለም፣ ምርጥ የራስሽ ስሪት መሆን ነው። ይህ ቪዲዮ ከጠቀመሽ ላይክ ማድረግን አትርሺ። እንዲሁም ቻናሉ ሰብስክራይብ አድርገሽ የደውል ምልክቱን በመጫን አዳዲስ የውበት፣ የራስ አጠባበቅ እና የግሎ አፕ ቪዲዮዎች እንዳያመልጡሽ አድርጊ። ስለተመለከትሽኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ራስሽን አክብሪ፣ ጤናሽን ጠብቂ እና ሁልጊዜም በራስሽ ተማመኚ። ባይ